ሰላም ጤና ይስጥልን ውድ የኬርቲዩብ ተከታታዮች፣ ከዙሪክ ጎዳናዎች እስከ አሜሪካው ታላቅ የሜጀር ሊግ እግር ኳስ ሜዳዎች በሁለት ታላላቅ ባህሎችና ሀገራት ኢትዮጵያን ያኮራ ተጫዋች አለ። ማረን ኃይለ ሥላሴ ይባላል። በፈጣን እግሮቹ አሜሪካንን እያነጋገረ የሚገኝ ሲሆን ስራ መሰረቱ ግን በቀጥታ የአፍሪካ እምብርት ከሆነችው ከሀገራችን ኢትዮጵያ የሚመዘዝ ነው። ዛሬ በኬርቲዩብ ከአካዳሚ ተጫዋችነት እስከ አሜሪካ ኮከብነት የደረሰበትን አስደናቂ ያደገ ነው። ገና በ7 ዓመቱ ልዩ የእግር ኳስ ተሰጥኦ በሀገሪቱ ታላቅ ክለብ በዙሪክ የእግር ኳስ ክለብ ተስተዋል። ብዙም ከዚያ አልጋ በልጋ አይደለም። ዋናው ቡድን ውስጥ ቋሚ ለመሆን ብዙ መልፋት ነበረበት። ልምድ ለማግኘት ወደ ተለያዩ ክለቦች በውሰት ተሰጠ። ትልቁ የስኬት ምዕራፍ የተከፈተው ግን በ2021 ሉጋኖን የእግር ኳስ ክለብ ሲቀላቀል ነው። በዚያም የስዊዘርላንድን ዋንጫ በማንሳት ትልቅ ደረጃ ላይ መድረሱን ለዓለም አሳየ። በ2023 የአሜሪካው ታዋቂ ክለብ ቺካጎ ፋየር ማረንን በውሰት አስፈረመ። ማረን አሜሪካ እንደገባ ሊጉን በአጭር ጊዜ ውስጥ ተቆጣጠረ። በመጀመሪያው የውድድር ዓመትም የክለቡ ከፍተኛ ጎል አስቆጣሪ በመሆን አጠናቀቀ። በፈጣን ሩጫውና በማራኪ አጨዋወቱ አድናቆትን ያተረፈው ባለ7 ቁጥር ማሊያው ማረን ቺካጎ ፋየር ውሉን በቋሚነት አራዘመ። ለዚህ ድንቅ የእግር ኳስ ኮከብ ምን አስተያየት አላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ ማድረግና የኬርቲዩብ ቤተሰብ ለመሆን ሰብስክራይብ ማድረግዎን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ኬር ይሁን።